والصلاة والسلام على رسول الله وآله وصحبه ومن اهتدى إلى يوم الدين. اللهم أعنا على ذكرك وشكرك وحسن عبادتك. باب السواك لا يدرسنا. باب السواك عفن سلامة رات سلامة سدات من نجر نو من دنو هي حكم من دنو سواك يقولون نجروتين يمين نايم باب ሲዋክ ማለት ራሱ ማቋጫው አፍ ማጠቢያው ማለት ነው። እሱ ራሱ ወይም መፋቂያ የሚባለው ነው። ፊዕሉን በዛው ይጠራል። ደረቅ አስናነሁ ቢልዑድ ማለት ነው። ሰውየው ተሰወከ የሚባለው ማለት ነው። ራሱ አፍን ማጠቡ ራሱ ሲዋክ ይባላል። ሲዋክ የጥርስን ንጽህና እና ጤንነቱን ለመጠበቅ እንዲሁም ቆሻሻ ከአጠቃላይ ከአፍ ለማስወገድ እና አፍን ለማጥራት ነው የተፈለገው። ለዚህ ነው በዋናነት ደግሞ አጅር ለማግኘት አላህ ሱብሓነሁ ወተዓላ በዚሁ አጅር ይከትባልና ለሰው አጅር ለማግኘት ነው ማለት ነው። ነቢያችን ሰለዋቱላሂ ወሰላሙሁ ዐለይሂ በዚህ ጉዳይ ላይ ከተናገሩት ለውላ አን አሹቀ ዐላ ኡመቲ ለአመርቱሁም ቢሲዋክ ዒንደ ኩሊ ውዱእን አው ዒንደ ኩሊ ሰላትን የሚል ሐዲስ አለ ማለት ነው። ይሄ ሐዲስ በሲዋክ በሚለው ነገር ላይ በጣም መሰረታዊ ወይም ደግሞ ትልቁ ሐዲስ ነው ማለት ነው። የመጀመሪያው ሐዲስ ነው በዚህ ባብ ክታቡ قال عن أبي هريرة رضي الله عنه عن النبي صلى الله عليه وسلم أبو هريرة كملكتنياو እንዲህ ብለው አውርተዋል። قال أنه ملكتنياو قال እንዲህ ብለዋል ለውላ أن أشق على أمتي እኔ ኡመቶቼ ባይቸገሩብኝ ይሄን ግዴታ ብጥልባቸው ይቸገሩብኛል ብዬ ነው እንጂ በእዝነት على أمتي መሸቃ ባይኖረው ለአመርቱም አዛቸው ነበረ ቢሲዋክ ሲዋክ እንዲያደርጉ عند كل وضوء ውዱእ ባደረጋችሁ ልክ ውዱእ ባደረጋችሁ ቁጥር ሲዋክ አድርጉ ብዬ ትእዛዝ በግዴታ ደረጃ አዝ ነበር አሉ። አሁን በግዴታ ደረጃ አላዘዙም፣ ሱናነቱ ግን ባለበት ነው ማለት ነው። ኢዘን ይሄ ሲዋክ ከወሳኝነቱ ከአስፈላጊነቱ ከጥሩነቱ ግዴታ በተደረገ ነበር። ግዴታ ከተደረገ ሁሉም ሰው ውዱእ ባደረገ ቁጥር ሲዋክ ማድረጉ ሊከብደው ይችላል። ያው ላትወጡት ትችላላችሁ ተብሎ ይፈልናስ ለማግራት ሲባል ሸርዑ ለሰዎች እንዳይከብዳቸው ተብሎ ነው የተተወው ማለት ነው። ሲዋክ مع كل وضوء كوضوء ባደረጉ ልክ عند كل صلاة በዚህም ተዘግቧል። ሐዲሱ ሙተፈቅ ዐለይህ ነው። ያው ክታቡ ውስጥ የሚመጡ ሐዲሶች ሁሉም ቡኻሪ ሙስሊም የዘገቧቸው ስለሆኑ ማለት ነው። ታዲያ መልእክተኛው ሰለላሁ ዐለይሂ ወሰለም ለኡመታቸው ኸይርን ከመፈለግና ከነሲሐ አንፃር በጣም هو قد نصح لأمته أيما نصح ማንም ያልደረሰውን የነሲሐ ወይም ኸይርን የመፈለግና የመምከር ደረጃ የደረሱት እሳቸው ናቸውና እንዲሁም ደግሞ ኸይር የተባለን ነገር አጅር የሚያስገኝ ለሰው ጠቃሚ የሆነ ነገር ሁላ ከመምከር እንደ ነብዩ ሰለላሁ ዐለይሂ ወሰለም የለም። ስለዚህ አሁን ሰዎች ሰዓዳን እንዲያገኝ
ነው የነብዩ ሰለላሁ ዐለይሂ ወሰለም ጥረት አላህ ዘንድ ማግኘት ያለባቸውን ደረጃ እንዲያገኙ ነው። ታዲያ ሲዋክም አጅር ከሚያስገኙ ነገሮች አንዱ ስለሆነ እንግዲህ አላህም ሱብሓነሁ ወተዓላ በዚህ የራስህን ንጽህና ጠብቀህ በዚህ ለባሮቹ አጅር መክፈሉ የሚገርም ነው። ይህም ትልቅ የአላህ ትሩፋት ነው። በዛው ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ይህን ነገር አደራ ማለታቸው ትልቅ ኑስሕ ነው ማለት ነው። የሲዋክ ጥቅም ብዙ ነው። ከጤናም አሁን በዱንያም በአኺራም ደግሞ የሚያስገኝ አጅር ስለነበረው ስላለው ግን ሸፈቀቱሁ ሰለላሁ ዐለይሂ ወሰለም መነዐትሁ ሚን ተሽሪዒሂ ዋጅበን ወአብቃሁ መንዱበን ሱና ብቻ አድርገው ተውት ማለት ግዴታ አላደረጉትም። ግዴታ ቢደረግ ያው የተወሰው ስለሚጠየቅበት ወንጀል ስለሚሆን መተው ለዛ ተብሎ ነው የተወው። አጅር ታገኙበታላችሁ ለተባለው ነገር ሲባል ውዝር ውስጥ መግባት እንዳይመጣ ጥንቃቄ ማለት ነው። ጥንቃቄ ማለት ነው። ሲዋክ ካደረጋችሁ ምንድነው የምታገኙት? አጅር ነው የምታገኙት። እሺ አጅር እንድታገኙ ሲዋክ አድርጉ ብለው ግዴታም ባይሆን ሐስ አድርገው አነሳስተው እስካዘዙ ድረስ በሱና ደረጃ ያው ትእዛዙ ተገኝቷል፣ ይተገበራል። በመተው ወንጀል አይመጣበትም ሰው ላይ። ዋጅብ ከተደረገ ግን ምን ሊመጣ ነው? በመተው ወንጀል ሊመጣ። ያንን ለመሸሽ ሲባል ዋጅብ አላደረጉትም ነቢያችን ሰለላሁ ዐለይሂ ወሰለም። ስለዛ እስትህባቡ ሲዋክ አንድ ሱና እንደሆነና በጣም ተወዳጅ እንደሆነ አላህ ዘንድም መልእክተኛውም ዘንድ ፊ ሸርዕ መሽሩዕ ከመሆንም አልፎ የተወደደ ነገር በጣም መሆኑን እናያለን። እንዲሁም ፈድለ ሲዋክ የሲዋክንም ደረጃ ፈድሉን እናገኛለን ማለት ነው። ምክንያቱም የዋጅብ ደረጃ እኮ ሊደርስ ነበር። ለእኛ ታዝኖ የተተወ እስከሆነ ድረስ ሲዋክ ስታደርግ የምታገኘው አጅር በቀላል ሱና የሚገኝ አይደለም። ዋጅብ የሆነን ዒባዳ ሰርተህ እንደምታገኘው አጅር ያክላል፣ ትልቅ ሰዋብ ያስገኛል ማለትን እንወስዳለን። መሽሩዕየተ ሲዋክ በተለይ ውዱ በምናደርግበት ጊዜና ሶላት ልንሰግድ በምንልበት ጊዜ በጣም ወሳኝ ይሆናል፣ ተወዳጅነቱ የጠበቀ ይሆናል ማለት ነው። ምክንያቱም ወደ አላህ ሱብሓነሁ ወተዓላ በምንቃረብበት ጊዜ ንጽህናችንን ጠብቀን እንድንቃረብ ተፈልጓል። በዚህ ውስጥ ደግሞ ከማል ነዛፋ የሶላት ትልቁ ዒባዳ ወደ አላህ ሱብሓነሁ ወተዓላ ከምንቃረብበት ትልቁ ነው። በዛ ላይ ደግሞ በውዱእም ነጃሳን በማስወገድም ቦታውን የለበስነው ልብስም ሰውነታችንም ጠሃራ መሆኑ ተፈልጓል። አልፎ አፋችን ደግሞ መጥፎ ጠረን እንዳይኖረው እንዳይቆሽ መታጠብ ይኖርበታል ማለት ነው። እንደገና አፍ ለመቆሸሽ ከሌላው ሰውነት የበለጠ ሰበቦች አሉት። ከሌላው ሰውነት የበለጠ ከላይ ካለው ከሌላው ሰውነት የበለጠ ቶሎ ቶሎ የመቆሸሽ ምክንያቶች አሉ። ይበላበታል፣ ይጠጣበታል። ሰው ውሃ ብቻ አይደለም የሚጠጣው፣ ከውሃ ውጭ ያሉ ነገሮችንም ይጠጣል። እነዛ ነገሮች አፍን ያቆሻሉ። ይበላል። የሚበላው ነገር ሁላ ካልታጠበ አፍን ያቆሻል። ደግሞ መብላት መጠጣት የምንለው ነገር በሰው ልጅ ህይወት ውስጥ የሚደጋገም ነገር ነው። በየዕለቱ የሚሆን ነገር ነው። አልፎም ከዋና መሰረታዊ ከሆኑ ምግቦቹ በተጨማሪ ሰው በተለያየ ነገር ያንንም ይሄንንም ሊቀምስ ሊበላ ይችላል። የሚያላምጠው ነገር ይበዛል። ያ አፉ ቶሎ ቶሎ እንዲቆሽ ምክንያት ይሆናል። እሱ ብቻም አይደለም፣ ረጅም ጊዜ ዝም ማለት ራሱ የአፍ ጠረን እንዲቀየር ያደርጋል። ረጅም መናገርም እንደዛው የአፍ ጠረን ላይ ተጽዕኖ ይኖረዋል። ጥሩ ያልሆነ ጠረን እንዲኖረው ያደርጋል ማለት ነው። ስለዛ በጣም ወሳኝ ሆነ ማለት ነው። ለሶላት በተለይ ለውዱ ስናደርግ ሲዋክ አድርገን ከዛ ለሶላት ስንቆም ማለት ነው። ለምንድን ነው የተፈለገው ነዛፋው? ከዛ በተጨማሪ መላኢካዎች ሶላት ከኛ ጋር ናቸው ሁሌ። አንደኛ ለዛ ሲዋክ ሁሌ ይፈለጋል አዛ እንዳይሆን لأن الملائكة تتأذى مما يتأذى منه البني آدم ሰዎችን የሚያስጠላ ነገር
ሰዎችን አዛ የሚያደርግ ነገር መላኢካዎችንም አዛ ያደርጋቸው። መላኢካዎቹ አዛ እንዳይሆኑ መስጂድ ሲሆን ደግሞ ሶላት ቦታ ሲሆን ደግሞ የበለጠ መላኢካዎቹ ይጣሉበታልና ቦታው ላይ ከኛ ጋር ቋሚ ካሉትም ሌሎች መላኢካዎችም ጭምር ስለሚኖሩ እንደገናም ደግሞ ለሰዎችም ሲባል ነው። ሶላት ላይ ምንድነው የተፈለገው? ይሁን ያስቀመጠው። ታዲያ ሰዎች አንድ ላይ ሰብሰብ በሚሉበት ሰዓት ያው ደግሞ ተጠጋግቶ መቆም ሊመጣ ሶፍ ላይ እንዴት መሆን አለበት? ሰው እግር ተጠጋግቶ ትከሻ ከትከሻ ተጠጋግቶ አንድ ላይ ሆኖ መስገድ ያለበት። አንተ የምትተነፍሰው ትንፋሽ ከጎንህ በቀኝም በግራም ላለ ሰው ይደርሳል። ይሄ ሰው አዛ ይሆናል። መጥፎ ጠረን ካለው ሰውዬው ከአፉ የሚሰማ መጥፎ ሽታ ካለ ከጎኑ ያሉ ሰዎችን አዛ ያደርጋል። ከመላኢካዎችም አልፎ ሰው ልጅን እንደሱ ያሉ ሰዎችን ማለት ነው። እሱም ደግሞ በጣም መጥፎ ነገር ስለሆነ ለዛ ሲባል ነብያችን ሰለላሁ ዐለይሂ ወሰለም ስለ መላኢካዎች ሲናገሩ ለምሳሌ መን አከለ الثوم والبصل والكرات ነጭ ሽንኩርት እና መሰል ሽታ ያላቸውን የበላ ሰው فلا يقربن مسجدنا መስጂድ አይቅረብ ብለዋል። فإن الملائكة تتأذى مما يتأذى به بنو آدم ሰው ልጆችን የሚያስቸግር አዛ የሚያደርግ ነገር መላኢካዎችን አዛ ያደርጋቸዋልና አለ። ሁለት ነገር ነው አሁን በዚህ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ማለት ነው። አንደኛ መላኢካ አዛ ይሆናል፣ መላኢካን እንዳታስቸግሩ አፋችሁን ንጽህና ጠብቁ ነው። ሁለተኛ ሰዎችን ራሱ ምክንያቱም መላኢካዎችን አዛ ያደርጋል። ምን ሰው ልጆችን አዛ የሚያደርግ ነገር መጥፎ ጠረን ሰውን ያስቸግራል። አንዳንዴ ከሰው ጎን ቁመህ አፉ ማይሆን ሽታ የሚሰማ ይኖራል። ከዛ ሰውየው ሶላቱን ለመስገድ ራሱ እየተቸገረ ምን ያደርጋል? ቁሟል፣ ትቶ አይሄድ እንደ በቃ እንደምንም ችሎት ሰው መታል አስቡት። በዚህ ሰውየው ወንጀለኛ ነው ማለት ጥፋተኛ ነው። በህመም ምክንያት እስካልሆነ ድረስ አንዳንድ ጊዜ ሰውየው ንጽህናውን ጠብቆ ስዋኩም አድርጎ በሌላ በህመም ምክንያት ሌላ ሕክምና የሚያስፈልገው ችግር ሊኖርበት ይችላል የሚል ስለሰማሁ ያ ከሆነ መቼም ካለ እሰየው፣ ካልሆነ ግን ማስወገድ ለሚችለው ጠረን ሰዎችን አዛ ማድረግ መላኢካዎችን አዛ ማድረግ ስለሚኖርበት ማለት ነው። ውዱእ እና ሶላትም ትልቅ ደረጃ እንዳላቸው ከዚህ ሐዲስ እንማራለን ማለት ነው። በተለይ ውዱእ እና ሶላት ውዱእም ሲያደርግ ሲዋክ ሶላትም ሲቆም ሲዋክ አድርጎ ከሆነ አጅሩ ትልቅ ይሆናል ማለት ነው። ግን እዚህ ላይ ብዙ ሐዲሶች አሉ። አንድ ሰው ሲዋክ አድርጎ የሚሰግዳት አንድ ረክዓ ከዚህ ያክል ሺህ ረክዓ ከዚህ ያክል ሺህ ረክዓ ትበልጣለች፣ ከእንዲህ አይነት ዒባዳ ይበልጣል ምናምን ተብሎ የሚወሩ ህዝብ ውስጥ የሚታወቁ ብዙ ضعيف ሐዲሶች አሉ። እነዛ ባላስፈለጉ ምክንያቱም ሶሒህ ሐዲስ ትክክል በሆነ መንገድ የሆነው ተጨባጩን እያስረዳን ስለሆነ ያለው ማለት ነው። መሸቃ ፈርተው ነብዩ ሰለላሁ ዐለይሂ ወሰለም ያላስወጀቡት እንዲሁም የነብዩ ሰለላሁ ዐለይሂ ወሰለም እዝነታቸውን ለኡመታቸው ወንጀል ላይ እንዳንወድቅ እንዴት ነብዩ ሰለላሁ ዐለይሂ ወሰለም እንደሚፈሩልን እንዴት እንደሚጠነቀቁና እንደሚያዝኑልን እንመለከታለን። ሌላ በኡሱል ጀልቡል መስለሐ ወደርኡል መፍሰዳ ይባላል። ጀልቡል መስለሐ ማለት ጥቅምን ማስገኘትና ማስከበር ማለት ነው። ደርኡል መፍሰዳ ማለት ደግሞ ችግርን ማስወገድ ማለት ነው። ጀልቡል መስለሐ አንደኛ ያልተገኘን ጥቅም ማስገኘት እንዲገኝ ማድረግ፣ ሁለተኛ ያለውን ጥቅም ማስከበር ማስቀጠል፣ ይሄ ጀልበል መስለሐ በሚለው ይገለጻል። ሁለተኛ ይሄንኛው ተቃራኒው ደግሞ ጉዳት እንዳይደርስ ቀድሞ ጥንቃቄ ማድረግ፣ የደረሰ ጉዳት ካለ ደግሞ ያንን ጉዳት ማስወገድ እንዳይቀጥል ማድረግ። ይሄ ጀልቡል መስለሐና ደርኡል መፍሰዳ ይባላል። ከዚህ አንግል
ምንድነው ከዚህ ሐዲስ የምንወስደው? መፍሰዳ መጥፎን ነገር ማስወገድ ጥቅምን ከማስገኘት ይቀደማል ማለት ነው። ከዚህ ሐዲስ አጅር ስለምታገኙበት ዋጅብ አድርጌባችኋለሁ አላለም ነብዩ ሰለላሁ ዐለይሂ ወሰለም። ጀልበል መስለሐ ነበር ይሄ፣ ጥቅምን ማስገኘት ነበር ይሄ። በተቃራኒው ግን ጥቅሙን ዋጅብም ሳይደረግ ለሚገኝ ጥቅም ተብሎ ምን ሊያመጣ ይችላል? ጉዳት ሊያመጣ ይችላል። እሱ ምንድነው? በመተው የሚመጣው ወንጀል። ስለዛ መፍሰዳውን ማስወገድ ተቀደመ ማለት ነው። ሁልጊዜ ጥቅምና ጉዳት አንድ ላይ ከተገኙ ምንድነው የሚቀደመው? ጥቅሙን ከማስገኘትና ከማስከበር ይልቅ ችግሩን ማስወገድ ይቀድማል። በሁሉም ማለት ነው። አካላዊ በሆነም ነገር መንፈሳዊ በሆነው ነገር ማለት ነው። በሁሉም ነገር ላይ በገንዘብ ሊሆን ይችላል፣ በሌላ ነገር ሊሆን ይችላል። ጤናም ላይ እኮ ጤና እንዲኖረው ሰውየው ቀድሞውኑ ለጤንነቱ የሚያስፈልጉትን ነገሮች ከመብላት ከመጠጣት ጀምሮ ይጠበቅበታል። ከዛስ ጤንነቱ እንዲቀጥል ማድረግ ያለባቸውን ጥንቃቄዎችን ሁሉ ማድረግ አለበት። ሲዋክ ራሱ አንዱ ነውና ከዛ ሁኖ ደግሞ ችግር ከመጣ ህመም ከመጣ ጉዳት ደረሰ አይደል? አሁን መታከም ደግሞ ይኖርበታል ማለት ነው። መታከም ይኖርበታል ማለት ነው። እሺ ሰውየው ታመም፣ ይሄ የታመመው ሰው ጉዳት ደርሷል። ሌላ ደግሞ መስለሐ አለ። ስፖርት መስራት የሚባል እንበል ለምሳሌ ዝም ብሎ ስለመጣ ለሰውነት ጥቅም አለ። እሺ ሰውየው ታሞ ህመሙን መታከም ሲኖርበት ስፖርት መስራት እያለ ሐኪም ቤት የሚሄድበት ጊዜ አጣሁኝ ስፖርት ስለምሰራበት ጊዜ ይላል። ገንዘቡንም እዛ ላይ ስለማወጣው ሐኪም ቤት ማውጣት አልተመቸኝም ማለት አይችልም። ይሄ ይደርሳል። ጤና ሲኖር ነው የሚሆነው። ለዛ ጀልቡል መስለሐና ደርኡል መፍሰዳ ሁለቱ በዚህ ልክ ነው የሚታዩት ማለት ነው። ጉዳት አላጡን ሰውየውን የሚጥለው ነገር ስለሆነ አደጋ ስለሆነ፣ ይሄንኛው ደግሞ መስለሐው ደረጃ በደረጃም ይደረስበታል የሚል ነው። ስለዛ ፈርድ ሲዋኩን ተውት ነብዩ ሰለላሁ ዐለይሂ ወሰለም። ብዙ ጊዜ ደግሞ ማየት ያለብን መስለሐው በዚህ ብቻ ነው ወይ የሚገኘው የሚሉ ነገሮችን እንድናይ አስተምረውናል በዚህ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም። ምክንያቱም በሲዋክ የሚገኘው ጥቅም ሳይወጅብ ራሱ ግዴታ ሳይደረግ ራሱ መገኘት ይችላል። በምን? በሱናነቱ። ሱና ነው ይተገበራል፣ በዚሁ ይገኛል ማለት ነው። ኢዘን ነብዩ ሰለላሁ ዐለይሂ ወሰለም ለውላ አን የኩነ ከዛ ከዛ ለውላ እያሉ የተናገሯቸው ብዙ ሐዲሶች አሉና ከዛ ውስጥ አንዱ ይሄ ሐዲስ ነው። እንግዲህ ይሄ ችግር ይሄ ከልካይ ነገር ባይኖር ኖሮ ዋጅብነቱ ይረጋገጥ ነበረ ማለት ነው። በተለይ በውዱእ እና በሶላት ጊዜ ሲዋክ በሶላት ጊዜ ብቻ አይደለም የሚወደደው፣ በውዱእ ጊዜ ብቻ አይደለም የሚወደደው። ሲዋክ ሙስተሐቡን ፊ ኩሊ ሐሊን በሁሉም ሰዓት ይወደዳል፣ በማንኛውም በቀንም በማታ። ግን በጣም የሚወደድባቸው ቦታዎች ደግሞ አሉ። አልቂያሙ ኢለ ሶላህ ወደ ሶላት በምንቆምበት ጊዜ ይወደዳል። ምስጢሩ ያው ቅድም እንዳልነው በጥሩ ሁኔታ ወደ አላህ መቅረብ አለ። ሸረፈል ዒባዳ የዒባዳውን ክብር ከመጠበቅ አንፃር፣ እንዲሁም ደግሞ በመላኢካዎቹና በሰዎች የሚገናኝ ሁኔታ አለ። ከዛ ውጭም ደግሞ ሰውየው አፉ በሚሸትበት ጊዜ ጠረን በሚያመጣበት ጊዜ ሲዋክ ማድረግ የበለጠ ሱና ይሆንለታል ማለት ነው። እንግዲህ ይሄ ሱና ነው ስንል ዋጅብ የሚያደርገው ነገር ሊገኝ ይችላል። ይሄው ሱና በመሰረቱ ሸርዑ ኢብቲዳአን ዋጅብ አላደረገውም፣ አንድ ብሎ ዋጅብ አላደረገውም እንጂ ዋጅብ የሚሆንበት ሁኔታ ሊፈጠር ይችላል። እንዴት መሰላችሁ? ሲዋክ ካላደረገ አፉ ላይ ያለው ጠረን የማይወገድ ከሆነና በዛ ሰዎችን አዛ የሚያደርግ ከሆነ ሰዎችን አዛ ማድረግ ወንጀል ነው። መላኢካዎችንም አዛ ማድረግ ወንጀል ነው። ያንን ደግሞ ለመቅረፍ ብቸኛው መንገድ ሲዋክ ሆነ። አያችሁ አይደለ? ስለዛ ማላ የቲሙል ዋጅቡ ኢላ ቢሂ ፈሁወ ዋጅቡን ይባላል። በዚህ ሰዓት
አይቀሬ የሆነ ነገር በቃ ግዴታ መሆኑ ነው። ካልሆነ በሌላ መንገድ ያንን ችግር ማስወገድ አልተቻለምና ያንን ሐቅ መጠበቅ አልተቻለምና ያንን ሐቅ ለመጠበቅ ሲዋክ ብቸኛው አማራጭ እስከሆነ ድረስ በዛ ሰዓት ዋጅብ እየሆነም ሊሄድ ይችላል ማለት ነው። በመሰረቱ ዋጅብ ተደርጎ ባይቀመጥም እንዲሁም ከእንቅልፍ ሲነሱ ሲዋክ ማድረግም በጣም የተወደደበት ቦታ ከሚባሉት አንዱ ነው ማለት ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ኢጅቲሃድ ያደርጋሉ ወይስ አያደርጉም ተባለ። ያደርጋሉ ወይስ አያደርጉም አሉ ዑለማዎች በዚህ ሐዲስ ላይ ማለት ነው። ምክንያቱም አሁን ነቢያችን ሰለላሁ ዐለይሂ ወሰለም ትቸገራላችሁ ብዬ ተውኩኝ እያሉ ነው ዋጅብ ሊያደርጉ የነበረው። ዋጅብ ማድረግ አለማድረግ ያው አላህ ሱብሓነሁ ወተዓላ ተሽሪዑ ላይ መድቧቸዋል። በዚህ ስራ ላይ ግዴታ አለባቸው። ከአላህ ሱብሓነሁ ወተዓላ በተለያየ መንገድ የታዘዙትን ነገር ያደርጋሉ። ነብዩ ሰለላሁ ዐለይሂ ወሰለም ሙሸሪዕ ናቸው። ተሽሪዕ ላይ የሚያስቀምጡት ነገር ሁላ ደግሞ ያው አላህ ጠብቋቸው ከሀዋቸው የሚጨመር ነገር ባለመኖሩ አላህ የሸረዐውና መልእክተኛው የሸረዑት አንድ ነው። ግን ኢጅቲሃድ ነው ወይስ አይደለም የሚል ጠቅስ ቀጥታ እያንዳንዷ ነገር በወህይ ነው ወይስ እሳቸው ኢጅቲሃድ ያደርጋሉ? ለምሳሌ የሆነ ጉዳይ ተፈጠረ። ያ ጉዳይ በሸርዑ ሁክሙ ምንድነው የሚለውን የዛን ክስተት ሁክም ለማወቅ ዑለማው ኢጅቲሃድ ያደርጋሉ። ከዚህ አይተው ከሁሉም መረጃዎች አንፃር ከጥቅሙ ከጉዳቱ ከሐለቱ ከተለያየ ነገር አይተው ሁክሙ ግዴታ ነው አይደለም፣ ዋጅብ ነው ዋጅብ አይደለም፣ ሐራም ነው ብለው ባጢል ነው ሰሂህ ነው ብለው ሁክም ይሰጣል። ኢጅቲሃድ ማድረግ ይሄ ማለት ይሄ ነው። መልእክተኛው ኢጅቲሃድ አድርገው ነው እንዲያሁን ምክንያቱም ትቸገራላችሁ ብዬ ተውኩኝ እያሉ አላህ ኡማህ ስለሚቸገርብህ ይሄን ኃላፊነት ስለማይወጡት ዋጅብ አታድርግባቸው፣ ግን እንደ ዋጅብ እንዲመለከቱት አጥብቀህ በዚህ መልክ ንገራቸው ብሏቸው ነው ወይስ ይሄ የእሳቸው ሐሳብ ነው የሚል መስአላም ጭምር ባሕስ አድርገዋል በዚህ ሐዲስ ላይ ማለት ነው። ኢዘን ለውላ አን አሹቀ ዐላ ኡመቲ ለአመርቱሁም ቢሲዋክ አሉ ሰለላሁ ዐለይሂ ወሰለም በሶላት ጊዜ ነው። ለዛ ይሄን በጥብቅ ልናየው ይገባል ማለት ነው። ከስዋክን ችላ በማለት ችግር እንጂ ጥቅም የለም። አፉ ይሸታል ሰውዬው። አፉ ሲሸት ደግሞ ተከትሎ በሽተኛ ነው የሚሆነው እንጂ ምንም የሚጠቀመው ነገር የለውም። ሌላውንም ሰው አዛቅ ነው የሚያደርገው። ከጎኑ ያለውን ሰው አብሮ የሚያድረውንም ሰው ባለቤት የሆነችው ሰውን አዛቅ ማድረግ ነው የሚሆነው። ሰው ሲጀመር አፉ ጠረን ካለውና የሚያስጠላ ጠረን ከጎኑ ላለው ሰው ከተሰማ አብሮ የመሆን ደስታ አይኖረውም። ሰው አብሮ መሆን አይፈልግም፣ መራቅ ነው የሚፈልገው። እንዴት ብሎ ቆሻሻ አይፈለግም። እንዴ አዛቅ የሚያደርግ ነገር ነው፣ የሚሸሽ ነገር ነው፣ የሚያቀርብ ነገር አለ፣ የሚያርቅ ነገር ነው። እንዲሁም ጥርስም ላይ የሚመጡ ችግሮችን ከመከላከልም ከዛም ውጭ ሲዋክ ላይ ነቢ ሰለላሁ ዐለይሂ ወሰለም ሙሉ አፋቸውን ነው ያጠቡት። ጥርስን ማንጣት ብቻ አይደለም የተፈለገው በሲዋክ ነው። ቀጣዩ ሐዲስ የሑዘይፋ ሐዲስ ነው። عن حذيفة بن اليمان قال رضي الله عنه كان رسول الله صلى الله عليه وسلم إذا قام من الليل يشوص فاه بالسواك መልእክተኛው ሰለላሁ ዐለይሂ ወሰለም ሌሊት ከእንቅልፍ ሲነሱ የሹሱ ፋሁ አፋቸውን ያጥቡ ነበር። ሸውስ ማለት ሲዋኩን ጥርሱን ወደ ጎንና ወደ ጎን እያደረጉ ጥርስም አፍን አጠቃላይ ማጠብ ማለት ስለሆነ የተፈለገው ማለት ነው። ስለዚህ መጥፎ ሽታ መጥፎ ጠረን የተጠላ አይፈለግም። ከሌሊት ነብዩ ሰለላሁ ዐለይሂ ወሰለም ሲነሱ የሚያረጉት ቋሚ የሚያደርጉት ዓደታቸው የነበረው ምንድነው? እንቅልፍ ተኝቶ ሲነሳ የሰው አፍ ጠረኑ ይቀየራል። ስለዚህ ያንን መቁረጥ ማስወገድ ነው ሲዋክ ማድረግ ነበረ ማለት ነው። ለሁለት ነገር ነው። አንደኛ ሽታውን ለማስወገድ ነው። ሁለተኛ ገፍላን ለማስወገድ ነው። በእንቅልፍ ተጭኖት የነበረውን ነገር አስወግዶ ነሻጣ ለማግኘት ነው።
ሰውየው ከእንቅልፉ ሲነሳ ድብርት ሊለው ይችላልና ሲዋክ ሲያደርግ ግን በቃ ንሽጥ ይላል፣ ይነሰለታል። ሁሉም ነገር ሰውነቱ ሁላ ጥንካሬ ነው የሚያገኘው። በቃ ያጠነክረዋል፣ ያነሽጠዋል፣ ያነቃዋል። እንዲያነቃም ጭምር ነው ማለት ነው። ምክንያቱም ሲዋክ ምን ኸሳኢስ ሲዋክ ብዙ ኸሳኢሶች አሉት፣ ብዙ ልዩ ነገሮች አሉት ተብሏልና ሲዋክ ከልዩ ነገሮቹ አንዱ አተንቢሁ ወተንሺጥ ሰውን ያነቃል። ያንን ጥቅምም ስላለው ጭምር ማለት ነው። ከዚህ ሐዲስ በሌሊት ተንስቶ ሲዋክ ማድረግ መሽሩዕ መሆኑን ሱና መሆኑን ምክንያቱም አፍን የሚቀይር ጉዳይ ተገኝቷልና እንቅልፍ እንዲሁም ደግሞ ማንኛውም የአፍ ጠረን የሚቀይር ምክንያት ከተገኘ እንቅልፍም ውጪ ማለት ነው ሲዋክ ማድረግ በጣም የተወደደ መሆኑንም እንወስዳለን ማለት ነው። በአጠቃላይ ንጽህና የሚባለው ነገር ከነብዩ ሰለላሁ ዐለይሂ ወሰለም አዳቦች ከኛ ከሚጠበቁ ጥሩ ነገሮች መሰረታዊ ወይም ትልቅ የሚባል ነገር እንደሆነ እናያለን ማለት ነው። የሑዘይፋ ሐዲስ የሹሹ ፋሁ ቢሲዋክ ሌሊት ሲነሱ ሌላ ሌሊት መነሳት ሱና ነው የሚልም እናያለን። ሌሊት ማለት ቀብለ አልፈጅር ማለት ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሌሊቱ ወሱሉሱ ሲቀር ሁሌ ተንስተው ሲዋክ አድርገው ሲነሱም ብለው የሚነሱት አላቸው። የሚቀሩት ቁርአን አያ አለ። ይሄ ያው በአዝካሩ እንደሚታወቀው ከዛ በኋላ ከፊታቸውን ጠረግ ያደርጋሉ። እንቅልፉን ከፊታቸው ላይ ይጠርጉና ከዛ በኋላ ቁርአኑን ይቀራሉ። ቶሎ ይነሳሉ ከተኙበት ውዱእ አድርገው ሲዋክ አድርገው ውዱእ አድርገው ወሀከዛ ወደ ሶላት ይገቡ ነበር። ሌሊት ተንስቶ በዚህ መልክ ተስዳድቶ ወደ ዒባዳ መግባት በጣም ወሳኝ ነገር እንደሆነና ሱና እንደሆነ እንወስዳለን ማለት ነው። ሌላ ሌሊት ላይ ስንነሳ ገፍላ እንዳይኖርብን ሲዋኩን እንደ ማነሸጫ መጠቀም ይኖርብናል ማለት ነው። ቡና ከሚጠጣ ሰውዬ ሲዋክ ቢያደርግ የበለጠ ይነሽታል። ያንኛው ባዕድ ነገር ስለሆነ ማለት ነው ከዚህኛው ይልቅ። ይሄንኛው ግን ውስጣዊ ነሻጣ ነው የሚፈጥረው፣ ውስጣዊ ነሻጣ ነው የሚፈጥረው እና ካለምንም ተአሲር ስለሚሆን በኋላ ላይም ፍቱርን አያስከትልም። ፍቱር ማለት በጣም ነሽጦ ከዛ በኋላ ላይ ደግሞ የዛ ነሻጣ አጸፋ ድካም ማለት ይሄ አሁን የአጸፋ ድካም የለው ሲዋክ ጠቢዕያን ስለሆነ የሚያል። ሌላው ቀጣይ ሐዲስ ደግሞ የዓኢሻ ሐዲስ ነው። የዓኢሻ ሐዲስ عن عائشة رضي الله عنها قالت دخل عبد الرحمن بن أبي بكر الصديق رضي الله عنهما عبد الرحمن بن أبي بكر يا عائشة ወንድማቸው ማለት ነው መጡ ገቡ ወደ ዓኢሻ ቤት ነው። على النبي صلى الله عليه وسلم መልእክተኛው ዘንድ መልእክተኛው ታመው በተኙበት ነው ይሄ የሞቱበት ህመም ላይ ታዲያ ወአነ ሙስኒደቱሁ ኢላ صدري እኔ ወደ ደረቴ አስጠግቼ አቅፌያቸዋለሁኝ አለ መልእክተኛው ሰለላሁ ዐለይሂ ወሰለም። እንግዲህ ሞት ከባድ ነው። የሞት ህመም ሲመጣ ሰውየው የነበረው አቅም ያጣል፣ ሰውነቱ ሁሉ አገልግሎታቸው ይቀንሳል ወይም ኑኑም ጭራሹን ይጠፋል፣ የሰው እጅ ላይ ይወድቃል። በዛ ሐለት ላይ እኔ ደግፊያቸው ወደ ደረቴ አቅፊያቸው ቁጭ ባልኩበት አሉ። ምክንያቱም በጣም ስታመም ጠና ስታመም ሰው መተኛትም ይቸግረዋል፣ ቀጥ ብሎ መቀመጥም አይችልም። እዚሁ አጓጉል ሐለት ላይ ስለሚሆን ቀጥ አርጉኝ እንዲህ አርጉኝ ይላል። ሰው ደግፎ ነው የሚያስቀምጠው ማለት ይሄ ይታወቃል። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐለት ተደግፈው ማለት ነው ومع عبد الرحمن سواك رطب يستن به عبد الرحمن ابن أبي بكر سيقبو ارتب عاديزو بزا سواك يادربو نباه فأبده رسول الله صلى الله عليه وسلم بصره ملك تنياو تكر بلو أيو سواك فأخذت السواك كعبد الرحمن تقبلكنا وندماتشو ناتشو ተቀበልኩና አሉ ሲዋክ እንደፈለጉ ገብቷቸው እንደው ጠይቄ አው አሉ ምንም አለ። ከዛ ተቀበልኩትና فقاضمته وطيبته قضم ማለት መቁረጥ በጥርስ መስበር ጫፍ
አብዱራህማን ያረግበት የነበረችዋን ጫፍ እንዲህ ይዘው ስብር አድርገው ከዛ ወጠየብቱሁ ማለት አላመጥኩና አለሰልስኩላቸው አለስልሰው ሰጧቸው። ثم دفعته الى النبي صلى الله عليه وسلم ለመልእክተኛው ሰጠኋቸው በዚህ ሐለት እያሉ ማለት ነው። ፈስተነ ቢህ በዛም ሲዋክ አደረጉ አሟጩ ነቢ ሰለላሁ ዐለይሂ ወሰለም ወይም ፋቁበት አሉ። فما رأيت رسول الله صلى الله عليه وسلم استنى استنانا أحسن منه መልእክተኛው ያኔ ካደረጉት የበለጠ የሚያምር ሲዋክ ሲያደርጉ አላየም። فما عدا أن فرغ رسول الله صلى الله عليه وسلم ሲዋካቸውን አድርገው እንደጨረሱ ልክ እንደጨረሱ እጃቸውን ረፈዐ የደሁ እጃቸውን ወደ ላይ ያነሱና ኢስባዐሁ ወይም ጣታቸውን ثم قال ከዛም አሉ في الرفيق الأعلى የላይኛው ይሻለኛል። ምርጫ ይወስን ነቢያቶች አጀላቸው ሲደርስ መለከል መውት መጥቶ ፍቃድ ጠይቆ ስለሆነ የሩሃቸውን የሚወስድ እንደማንኛውም ሰው አይደለም። ሩሁን ሾጥ አድርጎ የሚወስደው መልእክተኛዎቹ ሲሆኑ እንግዲህ ያው አጀል ደርሷል አስፈቅድና ይዘህና ተብያለሁኝ ሩህክን ይዤ ልሄድ ነው የመጣሁት ብሎ አሳውቆ እነሱም ያው ፍቃድ ይሰጣሉ። ከዛ በኋላ ነው ይዞ የሚሄደው። في الرفيق الأعلى የሚለው ምርጫ ተሰጥቷቸው ምርጫቸውን እንዳነሱ የሚያመላክት ቃል መሆኑ ነው። ሶስቴ ይሄን ተናገሩ። ثم قضي ከዛ ሞቱ ነቢ ሰለላሁ ዐለይሂ ወሰለም ይላሉ አይሻ። وكانت تقول አይሻ ይሉ ነበረ ማተ በይነ ሓቂነቲ ወዛቂነቲ መልእክተኛው ሰለላሁ ዐለይሂ ወሰለም ደረቴ ላይ አቅፊያቸው እኔ እዚች አንገቴ ስር ነው ያረፉት ይሉ ነበር። وفي لفظ فرأيته ينظر إليه سواكون سملكته أيهم وعرفت أنه يحب السواك سواكون اندفلقوا قبانينا فقلت ألكم آخذه لك سواكون لسته ألكواتشو فأشار برأسه أي نعم من ناقر سلكبداتشو بجكلاتاتشو أو بلون به عسايون كذابوا على تقبلكنا አስተካክዬ ቆርጬ ያላምጬ ሰጠኋቸው ሲዋክ አደረጉ ይላል። በዛ ሐለት ላይ እንኳን ነው ነብዩ ሰለላሁ ዐለይሂ ወሰለም የአላህን ሊገናኙ ነው አሁን በደንብ ሲዋክ አድርገው ብለው ነው የሄዱት ማለት ነው። ሱናነቱ እንግዲህ ጥብቅነቱ በዚህ እናገኛ ሐዲሱ ያመለክታል ማለት ነው። በይነ ሓቂነቲ ወዛቂነቲ ማለታቸው የአንገት ጫፉና ሐብሉል ዓቲቅ ተርቁወተይ እዚችና እዚች መካከል ነው። እዚች ነው ያሉ ማለት በቃ ንያ ክፍያቸው ነው የሞቱት እያሉ አይሻ እዚህ ላይ አሁን ሁለት ነገር ነው የሚነግሩን። ነብዩ ሰለላሁ ዐለይሂ ወሰለም ታመው አቅፈዋቸው እንደነበረ እናም እንዴት እንዳረፉ እየነገሩን ነው። ሌላ ነብዩ ሰለላሁ ዐለይሂ ወሰለም ሲዋክን በጣም እንደሚወዱ በዛ ሐለት ላይ እንኳን ሆነው የሲዋክ ነገር አልረሱትም የሚል እናገኛለን ማለት ነው። ሌላ ደግሞ እርጥብ ሲዋክ ከደረቁ የበለጠ የተወደደ ነው የሚልም እናገኛለን። ፉቃሃዎቹ እርጥቡ ነው የሚሻለው ወይስ ደረቁን በውሃ አርጥቦ ይሻላል የሚል መስአላ አላቸውና እርጥቡ ይበልጣል፣ ምንም ጥያቄ የለውም። የጠቢዕያን ሰው ልጅ የሚያውቀው ነገር ስለሆነ ማለት ነው። ታዲያ ፈማ ረአይቱ እስተነ እስቲናናን አሕሰነ ሚን ከዛ የበለጠ የሚያምር የሲዋክ አደራረግ አላየሁባቸውም። በጣም አሳምረው ነው ያደረጉት እያሉ ነው አይሻ። ማንኛውም ነገር ሐታ ሲዋክ ማድረግ እንኳን ቢሆን አፋችንን ማጽዳትም ቢሆን መልክ አለው ማለት ነው። ፈና አለው የሚያምር አለው ማለት ነው። የሚያስጠላ አደራረግ መደረግ የለበትም ማለት ነው። ቀስ ብሎ አንደኛ ሁለተኛ ወደ ጎንና ወደ ጎን እያደረገ ቀስ አድርጎ ሰውነቱን በማይጎዳ መልክ አሳምሮ ማድረግ እሱም የተወደደ መሆኑን አይሻ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም እሳቸው ዘንድ በመሞታቸው እንዲሁም እሳቸው ባቀፏቸው ሰዓት በመሞታቸው በጣም እድለኛነታቸውን ይገልጹ እንደነበረ ከሐዲሱ ላይ እንመለከታለን ማለት ነው። ሌላ ለሰው
ስዋኩን አዘጋጅቶ አሳምሮ መስጠት ይሄም እንደሚወደድ በተለይ ባልና ሚስት ደግሞ ሲሆን የበለጠ እና ልጅ ቢሆን ለምሳሌ የበለጠ ሆኖ ይወደዳል ማለት ነው። ሌላ ሰው ያደረገበትን ስዋክ ባል ሚስቱ ባደረገችበት ስዋክ ወይም ሚስት ባሏ ስዋክ ባደረገችበት ቢያደርጉ ችግር የለውም ማለት ነው ይሆናል ማለት ነው። የሌላ ሰው እንኳን ሊያስቸግር ይችላል፣ ጥሩ ላይሆን ይችላል። ይሄ ግን ከባልና ሚስት መካከል ምንም ሂጃብ የለም ማለት ምንም ወደ እሱ የሚተላለፍበትም ነገር የለም፣ ወደ እሷ የሚተላለፍበትም ነገር የለም። ካለም ካለ ስዋክም ሆኗል። እሱ ምን የሚጠነቀቁት ነገር የለም በሁለታቸው መካከል። ስለዛ ይሄ ነው። የሌላ ሰው ስዋክን መጠቀም ከፈለግን ግን ጫፉን ቆርጠን መሆን እንዳለበት ሐዲሱ ራሱ ያመለክታል ማለት ነው። ሌላ ኢሻራ በምልክት ሰው ምልክት ሲሰጠን በምልክት ሰውን ማናገር ከምልክት የምንረዳው ነገር በምላስ እንደተናገረ ተደርጎ እንደሚቆጠርም እንወስዳለን። ሰውየው እንዲህ ላድርግ ወይ ሲባል በምላሱ አውስ ብሎ ሳይናገር በጭንቅላቱ እንዲህ ብሎ ካመለከተ አው ብሏል። መቼ ባፍ የተናገርኩ ማለት አይችልም። ተናግሮታል። ይሄ እንደተናገረው ነው የሚቆጠረው። ማንኛውም በእጅም ሆነ በራስም ሆነ በማንኛውም ሰውነት በአይንም ሆነ የሚሰጡ ምልክቶች እንደ ንግግር ናቸው ማለት ነው። الرفيق الأعلى بمالت يتفلقوا نبياتي صلى الله عليه وسلم إلى الرفيق اللهم في الرفيق الأعلى يالوت الله سبحانه وتعالى فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين ብሎ ያስቀመጠው ደረጃ አለ። ያንን ነው ልመርጠው ማለታቸው ነው። ወይም አላህ ወይኔ ያንተ ጉርብትና ነው ምሻለኝ ይበቃኛል፣ በቃ አጀሌ ከደረሰ ወደ አኺራ መሄዱን እመርጣለሁ ማለታቸው ነው የሚል ነው። فأبده رسول الله صلى الله عليه وسلم ማለት ትኩር ብለው አዩ ማለት ነው። ወደረሰ ማለት ይሄ ነው። خير እዚህ ላይ ዑመር ኢብኑ አብዱል አዚዝ ኸሊፋው አምስተኛው ኸሊፋ የተባሉት ዑመር ኢብኑ አብዱል አዚዝ ልክ ለሞቱ ሲሉ ታመው አስቀምጡን ቀጥ አድርጋችሁ አሉ። ከዛ ቀጥ አድርገው አስቀመጧቸው። فقال أنا الذي أمرتني فقصرت ونهيتني فعصيت إن يكو أنت أزهن ጌታዬ ያዘዝከኝን ያልሰራሁ መስራት ባለብኝ ልክ ያልተገበርኩ ተከልክዬ ከልክለህን ክልከላህን የጣስኩ ወላኪን ላ ኢላሃ ኢላ አንተ ካንተ ውጪ ሌላ አምላክ የለም መሸሻ ማምለጫ የለም ብለው አሉ። ثم رفع رأسه فأبد النظر ወደ ላይ አይናቸውን አደረጉና በጣም ትኩር ብለው ወደ ላይ ወደ ጣራው ያዩ فقال إني لأرى حضرة ما هم بإنس ولا جن ሰውም ጅንም ያልሆኑ ሰዎች መኽሉቃቶች ይታዩኛል አሉ። ከዛ ሩሃቸው ወጣ አሉ። ምንድነው አሁን በዚህ የተፈለገው? መልእክተኛው ሰለላሁ ዐለይሂ ወሰለም في الرفيق الأعلى ሲሉ ማንን ነው ማናገር ያዙት? መላኢካዎችን ነው። ሟች ሩሑ ልትወጣ ስትል መላኢካዎቹ ስለሚመጡና መላኢካዎችን ስለሚመለከት ይሄ ሷሊህ ሰው ከመሆኑና ጣሊህ መጥፎ ሰው ከመሆኑ ጋር ግንኙነት የለም። ጥሩም ሰው መላኢካዎችን ያያል፣ መጥፎም ሰው መላኢካዎችን ያያል። የሚያይበት ሁኔታ ይለያል። እነሱ ለሱ የሚቀርቡበት ሐለት ይለያል። ጥሩ ሰው ሲሆን በጥሩ ሐለት ይመጡለታል፣ መጥፎ ሰው ሲሆን አቡ ሙሳ አልአሽዓሪ ሐዲስ ነው። عن أبي موسى الأشعري رضي الله عنه قال أتيت النبي صلى الله عليه وسلم ملك تنياو زند متاهم وهو يستاك بسواك رطب ارتب بهون سواك يفاق قال وطرف السواك على لسانه يا سواك شاف إمام واجاو شاف مفاقياو ملاساتو لاي عادرقو وهو يقول إيال إيال والسواك فيه ካቸው ውስጥ አድርገው ሲዋቁ ከአንሁ የተሐዋ የሚያስታውቁ ነው የሚመስለው።
የሚያስታውቁ ነው የሚመስለው። ለዛ ሲዋክ የሚለው አፍ ማጠብ ብዬ ያልኩት ለዛ ጥርስ መፋቅ ብቻ ብለን አይደለም የሚለው አፍ ማጠብ በዛ ውስጥ ምን አለ? ጥርስ ማጽዳት አለ። ድድም አብሮ ነው የሚጸዳው። በተለይ በዋናነት ደግሞ ምላስ አብሮ እዚህ ላይ አሁን ከአንሁ የተወሐወዑ ማለት ያሉ ነብዩ ሰለላሁ ዐለይሂ ወሰለም ምክንያቱም ምላስህ ላይ ሲዋኩን ስታስቀምጥ ራሱ እንድትል ያደርጋል አያስችልህምና አንድ ሁለተኛ ደግሞ ጎሮሮም ጭምር ነው እያጠቡ ያሉት ማለት ነው አኺያል ኢዘን በዚህ መልክ ሲዋክ አድርገዋል መሽሩዕየቱ السواك بالعود الرطب برطب ማድረግ እንዳም ተወዳጅም እንደሆነ ኢባዳ ነውና ሲዋክ ደግሞ ሌላ المبالغه في السواك በዚህ ሐዲስ ሲዋክ ሲናደርግ በደንብ ማለት ዝም ብሎ እንደ አፉን አስነክቶ አውጥቶ ብቻ ሳይሆን በደንብ ማጠብ የሚለው ነገር ከዚህ ሐዲስ ይወሰዳል። ሌላ ምላስን ማጠብ ምላስን በደንብ አድርጎ ማጽዳት እዛ ላይ እንግዲህ ምላሱን ሲያጥብ ሰውየው አኽልል ይችላል አዕልል ይችላል እንደሚያስታውቅ ሰው የተለያየ አይነት ነገር ሊያሰማ ይችላል። ይሄ ሙሩአን የሚያበላሽ ነገር አይደለም ማለት ነው። የሚያስጠላ ነገር አይደለም ማለት ነው። ሌላ በዋናነት አፍ ውስጥ ጠረን ይዞ የሚቀመጠው ጠረን ከውስጥ ሊሆን ይችላል የሚመጣው ከበላነው ምግብ ሊሆን ይችላል የሚመጣው። ጥርሳችን የሚበላሸው ለምንድን ነው? የበላነው ምግብ ከምራቃችን ጋር ሲቆይ ምራቃችን ምን እያደረገው ነው ማለት ነው? ወደ ሌላ ነገር ይቀይራል ወደ ሌላ ነገር በሂደት እንደውም ሌላ ቀለምም ይኖረዋል። ቢጫ ቀለም ይኖረዋል፣ ደፍራሳ ቀለም ይኖረዋል፣ እያለ ሄድና ጥቁር ቀለም ይኖረዋል። እንደምታዩ ሲዋክም አድርገህ አትችለውም። ሲዋክም ተደርጎ ራሱ ያው በሂደት እንደዛ አይነት ነገር ይመጣል። ታዲያ ቢሆንም በዋነኛነት ሽታ መጥፎ ጠረንን ይዞ የሚቀመጠው የሚያከማቸው ምላስ ነው። ምላስ በደንብ ከታጠበ ከተጠረገ በሲዋክ ስታደርጉ ከጥርሳችሁ ላይ ስተፉ የሚወጣው ቆሻሻና ምላሳችሁን ስትፍቁ መፋቂያው ላይ ራሱ የምትመለከቱት ቆሻሻ በጣም የከበደ የወፈረ ቆሻሻ ከምላስ ነው የሚወጣው። ስለዚህ አሁን እዚህ ላይ መልእክተኛው ሰለዋቱላሂ ወሰላሙ ዐለይሂ ምላሳቸውን በደንብ እንዳጠቡ እንዳጸዱ እንመለከታለን ማለት ነው። አሁን ምላሳቸው ላይ አስቀምጠው ኡዕ እያሉ አሉ አይደለም። ምላሳቸውን እየፋቁ ወይም እየጠረጉ አይደለም የሚለው ምላሳቸው ላይ አስቀምጠው ነው። አስቀምጠው የሚለው እየፋቁት መሆኑን የሚያመለክት ቃል በቃልም መጥቷል ነው። ምክንያቱም ጥርስ እንድፋቅ ምክንያት የሚሆኑ ነገሮች ምላስ ላይ በበለጠ ስለሚገኙ እንደገና ጥርስ ላይ እዚሁ አፍ ውስጥ ያሉ ቆሻሻዎች ናቸው የሚጠራቀሙት፣ የዛው ጠረን ነው የሚኖረው። ምላስ ግን ከሆድ ውስጥ የሚመጡ ጠረኖችንም ጭምር እሱ ነው አጠራቅሞ የሚያስቀምጠውና ማለት ነው። ሌላም ነገር አለ ግን ቀጥታ ባይሆን እሱም ምንድነው? ምላስ ዛሂረን ንጹህ ቢመስል እንኳን ብዙ ቆሻሻ የሚሸከመው ሰው የሚታማው በምላስ ነው። ወንጀል የሚናገረው ሰውየው በምላሱ ነው። ማለት የሌለበትን የሚለው በምላሱ ነው። ማለት ያለበትን ነገርንም ከተወ በምላሱ ወንጀል ሰራ። አላህ እንድትናገር ግዴታ ያደረገብህን ነገር ሳትናገር ስትቀር በምላስህ ወንጀል እየሰራህ፣ አላህ የከለከለን ነገር ስትናገርም በምላስህ ወንጀል እየሰራህ። ሰው ልጅ ከሚሰራቸው ስራዎቹ ውስጥ በጣም ብዙውን ክፍል የሚይዘው ማን ነው? ምላስ። በዛውም ደግሞ ከበድ ያሉ መዘዝ ያላቸውና በጣም አደገኛ የሆኑ ወንጀሎችን የሚሰሩትን በሱ ስለሆነ እሱ መታጠቡ እንዳውም ፊቱን ሲያጥብ ሰውየው እጁን ሲያጥብ እግሩን ሲያጥብ ወንጀሉ ይረግፋል የሚል ሐዲስ ቀርተናል ካሁን በፊት። ይሄም ደግሞ ሲዋክ ማድረግ አጅር የሚያስገኝ እስከሆነ ድረስ ዛሂሩን ቆሻሻ ከምላስህ ላይ ታስወግዳለህ። ከዛ አላህ በዚሁ ደግሞ ቀለል ያሉትን ወንጀሎችን
ቢያስወግድልህ የሚልም ነገር ይኖረዋል። አልስቲያቁ ፊህ ጡለን ደግሞ አለ። ጥርስ ሲሆን ወደ ጎንና ወደ ቀኝ ወደ ግራ ወደ ቀኝ ወደ ግራ ነው። ላይ የጥርሱን መፍጫ ቦታውን ሲሆን የሚያደርገው ካልሆነ በቀር ምላስ ሲሆን ግን ቀጥታ ወደ ላይ ወደ ታች ነው የምትጸዳው የሚል በሐዲስ የተነገረ አለ ማለት ነው። ሲዋክ ማድረግ አራዒ ኢማም عند رعيته ኢማም የሆነው ሰው መሪ የሆነው ሰው ማንም ህዝብ ባለበት ሲዋክ ማድረግ ይችላል። ነውር አይደለም። ከሰው ወደዛ ተደብቀህ አትስታዳም እንዳይባል ያ ሽንት ሲሆን ነው እንጂ ሲዋክ ማድረግ ሲሆን ይሄ የተወደደ ነገር የሚያስመሰግን ነገር በመሆኑ ህዝብ ባለበት ሲዋክ ቢያደርግ ሰውየው ችግር የለውም አያስነውርም ማለትንም ከዚሁ እንወስዳለን ማለት ነው። እንዳውም الإمام البخاري رحمه الله تعالى من دنو يالوت باب استياك الإمام في حضرة رعيته ይሄን ሐዲስ ኢማም ተመሪዎቹ ባሉበት ሲዋክ ማድረግ ስለመቻል። ከዛ ደግሞ ሌላው የዓኢሻ ሐዲስ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም በታመሙበት አብዱራህማን ኢብኑ አቢ በክር ሲመጡ ሲዋኩን ከሳቸው ላይ ተፈቅዶ ሰጥቷቸው ሲዋክ አደረጉ። መጨረሻ በአካል ከሚሰሩ ስራዎች መልእክተኛው ሰለላሁ ዐለይሂ ወሰለም መጨረሻ የሰሩት ስራ ቢኖር ሲዋክ ነው። በአካል ከሚሰሩ ስራዎች የመጨረሻ ሰርተው የሞቱት ይሄ ነው፣ ሲዋክ መሆኑን እንመለከታለን። ሌሊት ስንነሳ ሱና ለመስገድ ማለት ነው። ሌሊት ስንነሳ ለፈጅርም ይነሳ ሰው ግድ የለም። ለፈጅርም ከተነሳ ያው ከእንቅልፍ ሲነሳ በጣም ይጠብቃል ማለት ነው። ሱናነቱ ሲዋክ ማድረግ አስፈላጊነቱ ይጨምራል። እንግዲህ ምላስን ማጽዳት ግን ሁለት ደረጃ ነው። አንደኛው በዚህ በሐዲሱ የተነገረው ዛሂሩን የሚታየውን ንጽህና መጠበቅና እሱ ላይ ዛት ኑሮት ተጠቅጥቆ ያለውን ቆሻሻ ማስወገድ ነው። ሌላው ደግሞ ምላስን ማጥራት የሚባለው ከወንጀል ምላስን መጠበቅ። የዑለማዎቹ ተርጀማ ወይም ደግሞ ታሪካቸው ውስጥ በጣም የሚገርም ተርጀማ ልንገራችሁ። በጣም የሚገርም ከዚህ በላይ የሚገርም እንጃ እኔ ገርሞኛል። እንደው መልሼ በየጊዜው አየዋለሁ። ስለ አንድ ዓሊም ሲናገሩ ምን ይላሉ? ወካነ ዓፊፈ ሊሳን ወካነ ጣሂረ ሊሳን፣ ምላሱ ንጹህ ነበር፣ ምላሱ በጣም ዒፋ ነበረው። የዛሂሩን ጣሃራ ከዛ ደግሞ የተግባሩን ጣሃራ ወንጀል ላንሰራበት ምላሳችንን ጣሃራውን መጠበቅ በዛ መልክ ያስፈልጋል የሚለውን እንወስዳለን። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና ዐዛበን ናር። አላሁመ አዒና ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ። ምላሳችንን ከወንጀልም ከቆሻሻም አላህ ያጠራልን፣ እንዲሁም ቀልባችንንም ሁሉ ነገራችንን ከወንጀል የጠራ አላህ ያደርግልን። ሱናውንም የሚተገብሩ ሰዎች አላህ ያድርገን። ወሰላሙ ዐለይኩም ወረሕመቱላህ